ሰሞኑን ስለዚህ ጉዳይ ያወራን የነበረው ዝም ብሎ አይደለም። የኢትዮጵያ እናት እያለቀሰች ነው። እንባ መሬትን እያረጠበ ነው። ሰሞኑን ወደ እናንተ ስናደርስ የነበረው መረጃ ይሄኛው ነው። አያችሁ፣ የኢትዮጵያ ሕዝብ እያለቀሰ ነው። አሁንም የኢትዮጵያ ሰዎች በያለንበት ሁሉ ስለዚህ ስለ ኢትዮጵያውያን ወጣቶች ደም አርፈን መቀመጥ አያስፈልግም። ድምጻችንን እናሰማ። ማንም ሰው ይህንን ቪዲዮ አይቶ ዝም ማለት አያስፈልግም። ኢትዮጵያ ለሀገር የሚጠቅሙ ለደካማ ሰዎች የሚጠቅሙ ወጣቶችን እያጣች ነው። በተለያየ አካባቢ ላይ ለሚከሰተው ለኢትዮጵያ ችግር ቀድሞ የደረሱ በኢትዮጵያ ያለውን ችግር የሚቀርፉ ድምጻችንን የሚሰሙ ችግረኞችን የሚረዱ የኢትዮጵያ ወጣቶች ሳውዝ አፍሪካ ላይ ያለቁ ነው። ድምጻችን አሁንም ከፍ ብሎ ይሰማል። ለቅሷችንን እያሰማን ነው። የዓለም ሚዲያ እስኪዘግብ ድረስ ይህንን ቪዲዮ ሼር አድርጉ። የኢትዮጵያ እናት እያለቀሰች ነው ያልነው በዚህ ምክንያት ነው። ማንም ኢትዮጵያዊ ይህንን ቪዲዮ አይቶ ዝም ብሎ ማለፍ የለበትም። ኢትዮጵያ እያለቀሰች ነው። የኢትዮጵያ እናት እያለቀሰች ነው። በዚህኛው በ2018 በዚህኛው ወር ብቻ የኢትዮጵያውያን ሬሳ ከሳውዝ አፍሪካ ከ10 በላይ ሬሳ ወደ ኢትዮጵያ ገብቷል። ይሄም ደግሞ የቆጠርነው ነው። ያልቆጠርነው ደግሞ እልፍ አለ። ይሄኛው ድምፅ የዚህ የአንድ ሰው አይደለም። በዚህ ለቅሶ ላይ የተሳተፉ የዚህ አካባቢ ሰዎች ድምፅን ብቻ አይደለም፣ ሙሉ የሚሊዮኖች የኢትዮጵያውያን ድምፅ ነው። አሁንም ድምፃችንን ለቅሷችንን እናሰማለን። አድርሱ ለሁሉ። Natural